Happy Kids! መሳፍንት ምድሪቱን በሚያስተዳድርበት ወቅት በምድሪቱ ላይ ኃይለኛ ድርቅ ሰፍኖ ነበር። ከዚያም የተነሳ አቢሜሌክ የሚባል ሰው ሚስቱን ኑኃሚንንና ሁለት ወንዶች ልጆቹን ይዞ ወደ ሞዓብ ምድር ተሰደደ። በዚያ ጊዜ በሞዓብ ምድር ላይ እህል ነበረ። አቢሜሌክ ሞተ። ኑኃሚን ከባሏ ሞት በኋላ ከሁለት ልጆቿ ጋር አቀረች። አንደኛው ኦርፋ የምትባል ሞዓባዊት ሲያገባ፣ ሌላኛው ደግሞ ሩት የምትባል ሞዓባዊት አገባ። ከ10 ዓመት በኋላ የኑኃሚን ሁለት ልጆቿ ሞቱ። ኑኃሚንም ወደ ቤተልሔም ለመመለስ ወሰነች። ሁለቱ የልጆቿ ሚስቶች ከእርሷ ጋር ለመመለስ ቢወስኑም እርሷ ግን በሞዓብ ምድር እንዲቆዩ ነገረቻቸው። ሩት ግን ከኑኃሚን ጋር ለመሄድ ቆረጠች። ስለዚህ ሁለቱ ወደ ቤተልሔም ተመለሱ። የኑኃሚን ጓደኞች ኑኃሚን ተመልሳ በመምጣቷ በጣም ተደሰቱ። እንደ እግዚአብሔር ሕግ በዚያ ዘመን አንድ ገበሬ ምርት ሲሰበስብ በመሬት ላይ የሚወድቀውን እህል አይሰበስብም ነበር። እዚያው ይተውና ድሆች ለቅመው ይጠቀሙበት ነበር። እንደዚህ አይነት በመሬት ላይ የወደቀ እህል መሰብሰብ ቃርሚያ ተብሎ ይጠራ ነበር። ሩትም በቦዔዝ እርሻ ለመቃረም ሄደች። ቦዔዝ የኑኃሚን ቤተሰብ ዘንድ ነበረ። ሩትም በዚያ ቀን ከቦዔዝ እርሻ ለእርሷና ለኑኃሚን የሚበቃውን ብዙ ቃረመች። ቦዔዝም እንዴት ጠንክራ በቃርሚያ ስራ ላይ እንደተሰማራች አየ። በእርሱ እርሻ ላይም እንድትቆይ ፈቀደላት። ከእርሱም ጋር እንድትበላ ጋበዛት። እንዲሁም ምንም ጉዳት እንደማይደርስባትና እንደሚጠብቃትም ነገራት። ቦዔዝ ሩትን ማግባት ፈለገ። ነገር ግን ከቦዔዝ ይልቅ ሩትን የማግባት መብት የነበረው ሌላኛው ሰው ነበር። ሁለቱ ሰዎች ተገናኙና ሌላኛው ሰውዬ ሩትን ለማግባት እንደማይፈልግ አስረዳው። በወቅቱ እንደነበረው ልማድ ጫማውን አውልቆ አራገፈና ውሳኔው ትክክለኛ ውሳኔ እንደነበረ ገለጸለት። ስለዚህም ቦዔዝ መሬቱን ገዝቶ ሩትን እንዲያገባ ነገረው። ቦዔዝና ሩትም ኦቤድ የሚባል ልጅ ወለዱ። ኦቤድም ካደገ በኋላ እሴይ የሚባል ልጅ ወለደ። እሴይም ዳዊት የተባለ ልጅ ወለደ። የሩት የልጅ ልጅ የሆነው ዳዊት የእስራኤል ንጉሥ ሆኖ ተሾመ። ልጆችዬ ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት።